በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን ይላል። ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 18 ላይ ያለ ቃል ነው። ማንም ሰው ጥበበኛ የሆነ የሚመስለው ጥበበኛ ይሆን ዘንድ መጀመሪያ ሞኝ ይሁን። ለምን? እዚህ ጋር ቀጥሎ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። ከዚህ ውስጥ ጥበበኞችን በተንኮላቸው የሚይዝ የሚለው ቃል የትምህርታችን ዋና ርዕስ ይሆናል ማለት ነው። ቀደም ሲል የነበሩ አባቶች ሲናገሩ ከመጽሐፍ ቅዱስ ውስጥ መሰረታዊውን የተስፋ ቃል በማውጣት እንዲህ ብለው ትውልዶቻቸውንና ራሳቸውን የሚገነቡበትን መንፈሳዊ ተስፋ በሕይወታቸውና በኑሯቸው ይዛሉ። እርሱም ቃሉ እንዲህ የሚል ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ነው። በዲያብሎስ ሕግ ደግሞ የጥበብ መጀመሪያ ዲያብሎስን የጥበብ ባለሙያ አድርጎ መቅረብ ነው የሚለው ደግሞ እሱ። ሁለት ጥበቦች አሉ በዚች ምድር ላይ። አንደኛው ጥበብ እግዚአብሔር አምላክ በሚሰጠን መንፈሳዊ ጸጋና በረከት የምንኖርባትን ዓለም በሱና በኃይሉ አሸንፈን የምናልፍባት ሲሆን ደግሞም ታሪኩና ዱካው አሻራው ኢየሱስ ክርስቶስ ሆኖ ከትውልድ ወደ ትውልድ መባረክን አሳልፈን የምንሄድበት ጥበብ ሲሆን፣ ሁለተኛው ጥበብ ደግሞ በተንኮል በክፉ መንፈስና አሰራር ከክፉ መንፈስ ባህሪ ጋር የሚዳበሉ ትውልዶችና ነገዶች ጋራ የሚፈጸሙ የዚህ ዓለም ግፎችና ተንኮሎች በጥበብ የሚመሩ ናቸው። የተደበቁ ሴራዎች እና በመናፍስት ጥቃቶች፣ እነዚህም ልዩ የሞት ጥበቦች ናቸው። በዚህ ጉዳይ ላይ ሰፋ ባለ በአሁኑ ዘመን ብዙዎቹ የዚህን ክፉን ዓለም ጥበብ እየተመኩበትና እየኖሩበት ወደ መጨረሻው ላይ ሁለንተናዊ ብልሽቶች ሰፋ ብለው ትውልዱ ልብና ኑሮ ታሪክ ውስጥ ሲገቡ ሁሉ ምንም መስሎ ያልታያቸው ጥበበኞች አሉ። ለምን? ጥበበኞችን በተንኮላቸው የሚይዝ ይላል። ጥበብ ውስጥ ምን አለ ማለት ነው? ተንኮል አለ ማለት ነው። የተደበቀ ተንኮል አለ ማለት ነው። እሺ፣ ጥበብን ከክፉ መንፈስ አንጻር እንመልከተው። ጥበብን ከክፉ መንፈስ አንጻር ሰው ብዙ ጊዜ በትናንሽ ነገሮች ወደ ባሻና በትንሹ የሚበሳጭ ወይም የሚያለቅስ ወይም የሚያዝንና የሚተክዝ አሊያም የሚማረርና የሚናደድ የሚቆጣ ፍጡር ነው። በእነዚህ ትናንሽ ነገሮች ወደ ባሻ ሆኖ የዘላለሙን ሕይወትና መንፈሳዊውን ሰማያዊ ግንኙነት እንደ ቀልድ ሲያፈርሰው ምንም ግምት ውስጥ የሚያስገባ መስሎ በማይታየው መንገድ ይሄድበታል። እግዚአብሔርን በቀላሉ ትቶ ከዲያብሎስ ጋር ህብረት ለመፍጠር ብዙ አይቸገርም። ስለዚህ በተለያየ አይነት መንገድ የዚህን ዓለም ጥበብ ሊጠቀምበት ይፈልጋል። የዛ ጥበብ ባለቤት ደግሞ የተንኮል አባት የሆነው ዲያብሎስ ነው። ለዚህ ነው የጥበበኞችን ጥበብ ሞኝ አድርገዋለሁ ያለው። ለምሳሌ አሁን እዚህ ብዙዎቻችን ወደዚህ ስንመጣ በመንፈሳዊ አቅጣጫ ጥበበኞች የተጠቀሙበትን ጉዳት ነው ወደዚህ ያመጣን። ክፎች፣ ተንኮለኞችና ምቀኞች የእኛን መውደቅ ፈልገው የመናፍስትን ጥበብ ተጠቅመዋል። ይሄም ልክ እንደ አንድ ጥበብ የሚቆጠር ነው። ጥበብ የሚለውን ቃል እግዚአብሔር በሌለበት
አኳን መናፍስትን ወደ ሰው ህይወት ውስጥ ለጉዳት ልኮ ሰዎችን ማሰቃየት በመንፈሳዊ ዓለም ሲታይ ትልቅ ጉዳት ቢመስልም እንዲህ አይነቱን መንፈስ ማዘዝና እንዲህ አይነቱን መንፈስ የሰዎችን ህይወት አቅምና ጉልበት ችሎታ ማዳከም እንደ አንድ ልዩ ጥበብ የተቆጠረበት ዘመን በጣም ብዙ ነው። አሁን የመተቱን ዓለም የሚመቱት ሰዎች እነሱ ጥበበኞችና አዋቂዎች ናቸው ነው የምንለው። በባህላዊ አነጋገር አዋቂ ነው እሱ የሚለው ቃል ክብደት የተሰጠውና ሰዎች ሁሉ ወደዚህ አቅጣጫ ትኩረት እንዲያደርጉ የሚመራ ነው። ግን መጽሐፍ ቅዱስ የሚነግረን እንዲህ ነው፣ ጥበበኞችን በተንኮላቸው የሚይዝ። በምናቸው ነው የሚይዛቸው? በተንኮላቸው የሚይዝ። ጥበብ ወዴት ይሄዳል ማለት ነው? ወደ ተንኮል ይሄዳል። እግዚአብሔርን ላለማመን፣ በፍቅሩ ውስጥ ላለመኖር፣ የቸርነቱን ብርሃን ላለመቀመስ እና በተገለጠ በእግዚአብሔር ጸጋና ሞገስ ውስጥ ለማለፍ እምቢ የሚል ትውልድ ሁሉ ጥበቡ ምድራዊ ይሆናል። በዛ ውስጥ ምን አለ ማለት ነው? ተንኮል አለ ማለት ነው። ሴራ አለ ማለት ነው። በዛ ሴራ ውስጥ የሚጎዳው ህዝብ ደግሞ ቀላል አይደለም። አንድና ሁለት ሳይሆን የአንድ ትውልድ ህይወት፣ ዘመን፣ ጊዜ ይጨነግፋል። አሁን ብዙ ግራ የተጋባነባቸው ነገሮች ሁሉ እንደ ቀልድ ያየናቸው ተመሰቃቅለው ውጤቱን መጨረሻ ላይ ስናየው ለካ ከፕሮግራሜ ውጪ የሚሄደው የደከምኩበት መንገዱ ላይ ሄዶ የሚሰበረው በወደፊቱ ትምህርትና ዕውቀቴ ላይ አእምሮዬን የሚያበላሸው ብለን በጠላት ላይ ያለን ግምት ራሳችን መስሎን ስለሚታየን የተንኮለኞቹ ጥበብ ይሄን ጊዜ በአጋጣሚም ይሁን በተዘዋዋሪ መንገድ ሰውነታችን ውስጥ እየሰራ ነው ያለው። ሳናቀው ሰውነታችን ውስጥ ጠላት አለ። በቃ መስሎ የማይታዩን ነገሮች ሁሉ በሰውነታችን ውስጥ ሌላ አለ፣ የተጠበበ ለዛውም በጣም ኃይለኛ ጥበብ። ከዚህ ጥበብ ውስጥ አንዱ የዲያብሎስ አሰራር በውስጣችን ውስጥ ሰፋ ባለመልኩ የተለያየ ባህሪ መያዙ ነው። አንደኛ ተመሳስሎ መቀመጡ፣ ሁለተኛ እንደኛው አብሮ ማሰብ መቻሉ፣ ሶስተኛ እቅዱን በህይወታችን ውስጥ እኛኑ አስመስሎ ወደ ጥፋት ሲመራን ተቀባይ ሆነን የራሳችን አድርገነው መራመዱ፣ አራተኛ በመንፈሳዊ ሕይወት ያለን መቀዝቀዝ ከድካም አንጻርና ወይም ደግሞ ካለን የአኗኗር ሁኔታ ከመታከትና ከስራ መድከም ጋር ተያይዞ የቸልተኝነት መንፈስ ያደረብን እንዲመስለን ማድረጉ። ይሄ ሁሉ የክፉ መንፈስ የተንኮል ጥበብ ከህይወታችን ጋር ተያይዞ የሚፈጥራቸው የጥፋት ታሪኮች ናቸው። ግን እዚህ ጋር የጥበበኞችን ጥበብ በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። ስለዚህም ማንም በሰው አይመካ፣ ነገሩ ሁሉ የእናንተ ነውና። ጳውሎስም ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው አለ። ጥበብን ሁሉ ከእግዚአብሔር ጋር አገናኘው። ግን ይሄ የተንኮሉ ጥበብ ምን ይመስላል ነው? በዚህ ዘመን ውስጥ ምን ይመስላል የተንኮሉ ጥበብ? በመንፈሳዊ ስፍራ የተንኮሉ ጥበብ በከፍተኛ ሁኔታ ከዲያብሎስ የአሰራር ስልት ውስጥ ቀድሞ የመንፈሳዊ ስፍራዎች ላይ የሚኖረንን የእምነት መንፈሳዊ ሞገስ እንዳናስተውለውና በተገለጠ ጸጋና ኃይል እንዳንመራ ከፍተኛ ጥንቃቄ በማድረግ የራሱ የሆነ የጥፋት ተወካዮችን ቅድሚያ በተቀደሰው ስፍራ ላይ በማቆም ክፉ መንፈስ እንዴት እንደሚዋጋን ለብዙዎቻችን ግልጽ ያልሆነልን መንገድ ነው። በመጀመሪያ ደረጃ ይሄ ክፉ ኃይል ወይም የተንኮል መንፈስ ቅድሚያ የሚሰጠው ወደ ቤተ እግዚአብሔር ሰዎች ሲመጡና በቤተ እግዚአብሔር አምልኮታቸውን የተቀደሰ ለማድረግ በሚያደርጉት ትግል ውስጥ ጣልቃ ገብቶ መሳተፍ ነው።
ብዙ ጊዜ የማይገባንና የማንረዳው እጅግ በጣም አደገኛው መንገድ ይሄኛው መንገድ ነው። ይህንም በማን እንይ ብንል በጌታችን በኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ነው ማየት ያለብን። የዲያብሎስ ሙከራዎች በፈተና መንገድ በኩል ሲገለጥ መጀመሪያ የተፈታተነው በጾም ጊዜ ነው። መጾም መጸለይ ሲጀምር 40 ቀን በምድረ በዳ ሲቆይ ይሄ ማን ነው አለ። ወደ ምድረ በዳ ይሄድ አልነበረማ። ያ ትውልድ ያ ዘመን ፈሪሳውያን በከተማ ውስጥ በትላልቅ ምኩራብ እና በቤተ መቅደሱ ዙሪያ ስለነበሩ ማን እንደሆኑ በሚገባ ስለሚያውቅ ወደ ምድረ በዳ የሄደውን ሰው አንድ ሰው ቢሄድ እሱኑ ተከታተለው። ይሄ ማን ነው በምድረ በዳ ላይ የሚጾመው? ከዚህ ትውልድ ለየት ብሎ ወደ ቆሮንቶስ በረሃ የገባ ይሄ ማን ነው አለ። እንዴት ነው አለ። ተከታተለው። ማን ሊሆን ይችላል አለ። ምን ስለሆነ ይመስላችኋል? ጾምን በሚመለከት ጉዳይ ላይ የተደረገውን ጉዞ ለማሰናከል ነው። ዲያብሎስ ጥበብ የለውም ማለት አንችልም። ዓለምን ከፍተኛ በሆነ አቅጣጫ ውስጥ ከማሳቻ ዘዴዎችና ጥበቦቹ አንዱ የዓለምንም የአኗኗራችንም የጊዜያችንና የዘመናችንንም ጥበብ ተከትሎ የት ጋር ሕሊናችንን እንደሚያደክምና እንደሚያጨነግፍ በሚገባ የራሱ የሆነ የትግል መመሪያ አለው። እንግዲህ በጌታችን ስናይ ወደ ምድረ በዳ ከሄደ በኋላ ሲጾም አየው። በግራም በቀኝም በኋላም በፊትም መጥቶ የሚጠይቀው ማንም የለም። ይሄ ማን ሊሆን ይችላል? እስኪያውቀው ድረስ ብዙ ትግል አድርጓል። ወደ ውስጥ ገብቶ መረጃ ከማግኘቱ በፊት ውጫዊ በሆኑ አቅጣጫዎች ላይ ፈተናዎቹን ማስረዘም ሞከረ። ከ40 ቀን በኋላ ይለ እስቲ አንተ የእግዚአብሔር ልጅ ከሆንህ አለ። ጥያቄው ልጅ ስለሆንክ ነው አለ። በቃ ይሄ ነው። ዲያብሎስ ሁልጊዜ የሚፈታተነው የእግዚአብሔር ልጅ እንሆናለን ብለን ስንታገል ነው። ሌላ ችግር የለበትም። በምንም መንገድ በሌላው ጉዳይ ላይ ችግር የለም። ጥበቡን በላይህ ላይ በብዙ መንገድ ሊያሻሽል ይችላል እንጂ ከዛ በኋላ ብዙም ትኩረት አይሰጥህም። ሌባ ከሆነ፣ ቀማኛ ከሆነ፣ አሽሙረኛ ከሆነ፣ ሞገደኛ ከሆነ፣ ትዕቢተኛ ከሆነ ችግር የለም። ይሄ ከውጭ የሚፈተን ሳይሆን ከውስጥ አብሮ የሚሰሩት ናቸው። ከውስጥ አብሮ ሰራተኛ ነው። የቢሮ አንዱ ክፍል አካል ነው። ከዛ የእግዚአብሔር ልጅ ከሆንህ ይሄንን ድንጋይ እንጀራ እንዲሆን በል አለው። አይ እንግዲህ ዳቦ ይዞ አልቀረበም እኮ። በአንድ በኩል በእጁ ዳቦ የሚሸት ቆንጆ ዳቦ ይዟል። በእጅ ያስከውን ዳቦ ስጠኝ እንዲለው ፈልጎ ነው። በሌላ አቅጣጫ ደግሞ ድንጋዩን እንጀራ አድርገው እስቲ የእግዚአብሔር ልጅ ከሆነ አለው። የእግዚአብሔር ልጅ ኤልሻዳይ ሆኖ እንደሚመጣ ያውቃል። የብሉይ ኪዳን የተስፋውን ቃል የነቢያትን ድምፅና የአባቶችን የቀድሞ የበረከት ኃይል በሚገባ ያውቃል። መጽሐፍ ቅዱስን ከኦሪት ዘፍጥረት ጀምሮ እስከ ነቢያት ድረስ ያሉት ነገሮች በሙሉ በሚገባ የተገነዘበ ስለሆነ ሁሉንም ያውቃቸዋል። የሚከለልበት የእግዚአብሔር ልጅ ሆነን ስናሸንፈው ብቻ ነው። ያ መንፈሳዊ ኃይል በሕይወታችን ሲኖር ይከልለናል። አያይም፣ ቢያይም ማየት አይችልም። አይኑን የሚከልለው የእግዚአብሔር ጸጋና መንፈስ ነው። ከዛ በኋላ ውስጡን እስኪያቅ ድረስ ብዙ መንገዶችን ሄዷል። ይሄ የዲያብሎስ ጥበብ ነው። ግን ምንድነው የሚለው? ተንኮለኞችን በጥበባቸው የሚይዝ ነው የሚለው ቃሉ። ይይዛል። ድንጋዩን ዳቦ ቢያደርግ ይኸው የኔን ቃል ፈጸመ። አዳምም ይሄን ያልኩትን ነው የፈጸመው። ስለዚህ ሁለተኛውም የተስፋው አዳም ሊሆን አይችልም። በቃ እንግዲህ ወዲህ በምድረ በዳ የሚመጣም እንዲህ አይነት አሰላለፍ የሚፈጽምም ሰው አይኖርም ብሎ ስራውን ሰርቶ ለማቆም ነው። ዓለምን ሁሉ ዞሮ አይቶ በቆሮንቶስ በረሃ የገባውን አንድ ሰው ለምን አየው? በኋላ ጌታችን ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም አለው። በምን ብቻ?
አይኖርም አለው። የዲያብሎስ ጥበብ ከሸፈ አልከሸፈም? ግን ደግሞ እንዲህ አለ፣ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል እንጂ አለው። አለ። አሁንም አላወቀውም፣ ጌታ እንደሆነ አላወቀውም። ምክንያቱም የእግዚአብሔርን ቃል ጠራበት። ሰው በእንጀራ ብቻ አይኖርም አለው። በቃ በእንጀራ የምንኖራቸው ኑሮዎች ብዙ ጥበቦችን አፍርተውልናል። ጉልበት የሚፈጁ ቴክኒካል በሆነ ሁኔታ መካናይዝድ ሆነው ነገሮች ቀለውልናል። በብዙ አቅምንና ጉልበትን የሚጠይቁ በቀላሉ በማቴሪያል ጨፍልቀናቸዋል። ትላልቅ ሁዳድ እርሻዎች በበሬ ከማረስ ይልቅ በብረቶች ተገጣጥመው ያ ሁዳድ መሬት ብዙ ሺህ ገበሬዎች የሚውሉበትን በአንድ ቀን አጠናቆ የሚውል ጥበብ አለን። ጥሩ ነው፣ መልካም ነው። ግን አስቡ፣ ሰው በእንጀራ ብቻ አይኖርም። አብዮተኞች እንጀራ ህይወታችንን ለማጥገብ ብዙ ሞክረዋል። አልፎም ተርፎ ሰብሎቻችን ሁሉ በመዳቀል መልካቸውን እየለወጡ ጣፋጭነቱን በከፊል እየቀነሰ የበለጠም የሚጣፍጠውን እንዲጣፍጥ በማድረግ ብዙ መንገድ ሄደናል። የአመጋገብ ስልቶቻችንንም ፍጹም ዘመናዊ በማድረግ ጥረት አድርገናል። ግን እናስተውል፣ ሰው በእንጀራ ብቻ አይኖርም አለ የእግዚአብሔር ጥበብ፣ በእግዚአብሔር ቃል ጭምር እንጂ ነው የሚለው። ሌላው አሰራሮቻችንን ትርፋማ በማድረግ ጉዞ ውስጥ እድሜዎቻችንን ሁሉ የሚጠይቁ ድካሞችን ብዙ መንገድ ሄደን ጥረናል። ያለን የሌለንን ነገር በመጠቀም የሀብት ደረጃዎቻችንን መልካም ፈር ለማስያዝ በጣም ብዙ መንገድ ደክመናል። እረፍት አላገኘንም። አንድ ቀን ተረጋግተን ያሰብንበት የበጎ መንገዶችም አልነበሩም። መድኃኒታችን ኢየሱስ ክርስቶስ ለዲያብሎስ ሲነግረው ሰው በእንጀራ ብቻ አይኖርም አለው፣ በእግዚአብሔር አፍ በሚወጣ ቃል እንጂ። በእንጀራ ብቻ እንኖራለን ብለን አሁን መንፈስ ቀደመን፣ በጥበብ ስልት ውስጥ ተቀደምን። ስንሰራ አብሮ እየሰራ ነው። ስናቅድ አብሮ እያቀደ ነው። ስንማር አብሮ እየተማረ ነው። ስናነብ አብሮ እያነበበ ነው። የምንፈልገው መንገድ ላይ ግን አይፈቀድልንም። ወደምንፈልገው የህይወት አቅጣጫ ላይ ለመድረስ ግን አይፈቀድልንም። መሰረታዊ ከሰማይ የተሰጠን ስጦታ ላይ አስበንና አግኝተን ለመራመድ ግን ዲያብሎስ አይፈቅድልንም። ምክንያቱም አንደኛው ቁልፍ ተይዟል። እስከ ገባሁና እስከ ያስኩ ድረስ እምመራህ እኔ ነኝ የሚል ውስጠ ምስጢራዊ ውሳኔ ውስጣችን ውስጥ አለ። እንዴት አስቸጋሪ የሆነ ፈተና ነው! ከውጭ የነበረው ፈተና ውጪ እንዲቆም አልታገልንም። ትልቁ ፈተናው ደግሞ የእግዚአብሔር ልጅነትን በህይወታችን ውስጥ አጽድቀን እንዳንኖር የሚደረገው ውጊያ ነው። ይህንን ውጊያ ጓደኞቻችንም መንፈሳዊ ስፍራ ቦታ ላይ የሚያሉ ቤተሰባችንም እናቶቻችን አባቶቻችንም ዘመናችንና እውቀታችንም ምሁራኖቻችንም ከክፉ መንፈስ ጋር ያለን አግባብ የተሻለ መልክ እንዲኖረው ተባብረዋል። ስለዚህ ተጎድተናል። ሰው በእንጀራ ብቻ ይኖራል የሚለው እልህ ዛሬ ትግሉ ከመንፈሳዊ ህይወት ጋር ሳይሆን ከእንጀራ ጋር ነው። እልሁ ይሄ ነው። ምክንያቱም ከዲያብሎስ አሰራር ስልት ውስጥ ይኸውልህ እንጀራን መስጠት ሳይሆን ድንጋዩን እንጀራ እንዲሆን በላለው። እንጀራ አይሰጥም እሱ። በመጽሐፍ ቅዱስ ውስጥ ከጸሎታችን አንዱ ክፍሉ እንዲህ የሚለው ነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ። የዲያብሎስ እንጀራ የሚበሉ አሉ። የክፉ መናፍስትን እንጀራ የሚበሉ አሉ። ሰይጣንን እንደ አንድ የስጦታ ባለቤት አድርገው እንጀራቸውን የሚበሉ አሉ። የርኩሳን መናፍስት ኃይልን በመጠቀም የሌሎችን ኢኮኖሚ በመጉዳት የምትሃቱን ኑሮ የሚኖሩ አሉ። ይሄ አበሻውን ብቻ ሳይሆን ነጮቹም ይኸው ባህሪ ነው ያላቸው። አረቡ ሀገርም ይኸው ባህሪ ነው ያለው። ይሄ ምን ተባለ? ጥበብ ተብሏል።
አሟርቶ የሰዎችን ገንዘብ በመንፈስ መውሰድ እንደ ጥበብ ተቆጥሯል። ግን ይኸውልህ የጥበበኞችን ሐሳብ ከንቱ የሚያደርግ ጥበበኞችን በተንኮላቸው የሚይዝ ይላል። የሚይዝ ከሰማይ ያለ ማለት ነው። ይህንን በሶሻሊስቱ ርዕዮተ ዓለም አንጻር መውሰድ እንችላለን። ያ የቀድሞው ዘመን ያሳለፍናቸው ዓመታቶች 100% ሰዎች ጥበበኞች የሆኑበት ጊዜና ዘመን ነበር። ጥበብ ብቻ የሚመለክበት የሥነ ዕውቀት ዘዴዎች በፍልስፍናው ፈርጁት ሰዎች ያንን በማጥናት እድሜያቸውን የሚጨርሱበት ዘመናቸውን ከበረከት ይልቅ በትምህርት የሚያገባድዱበት ጊዜና ዘመንም ነበር። አሁንም አለ ያ ሂደት። ግን ወደ ተፈለገው ግብና መስመር ለመድረስ ብዙ ሺህ ትውልድ ብዙ 100 ሺህ ወጣት ያለቀ ቢሆንም ይኸውላችሁ የጥበበኞችን ጥበብ ከንቱ አደርጋለሁ። ወዴትም አልተደረሰም። አባቶች አለጧሪ ልጆች፣ እናቶች አለቀባሪ ልጆች ባዶቸውን የቀሩበት ዘመንን እናስታውስ። ይሄ ሁሉ የሰው ጥበብ ነው። እግዚአብሔር አመጣብን ብለን ማማረር የምንችልበት እውነት አይደለም። የሰው ጥበብ ውስጥ የገባ ነው። ይሄን እናደርጋለን ብለው ሰዎች ተሰባሰቡና አንድ ኃይል ፈጠሩ። በዛ ኃይል ውስጥ ሁሉም ተያዘ። እዛ በኋላ ለዘመናት የተደከመበት ጊዜና ሰዓት፣ ወቅትና ሁኔታ፣ ጥበብ፣ ችሎታና ማስተዋል ሁሉ እንደየ ጊዜውና ሰዓት ተዘበራረቀና ባዶ መስመር ላይ ቆመ። የጥበበኞችን ጥበብ ከንቱ አደርጋለሁ ያለው ቃል ወደ ፍጻሜ መጣ። በጌታችን በኢየሱስ ክርስቶስ በኩል ስናይ ድንጋዩን ዳቦ እንዲሆን በል አለው። አይ አለው፣ አይሆንም አለ። እንደዚህ ብሎ ነገር የለም አለ። በእንጀራ ብቻ አይኖርም አለ፣ በእግዚአብሔርም ቃል እንጂ ሲለው አሁን ስልቱን ለወጠ። ሁለተኛውን ፈተና ቀጠለ። ያ ሁለተኛው ፈተና ደግሞ የዓለምን ክብር ማሳየት ነው። ማንኛውም ሰው ገና ከልጅነቱ የሚያስባቸው ሀሳቦች በውስጡ በኩል ከሚጠነሰሱበት ሁኔታ ሲታይ በአንድ መንደር ውስጥ ያሉ ሰዎች ገጽታ በልጅነት አብሮ የመቀረጹ ሂደት ነው። ይህም ደግሞ እናት ለልጇ የምታሳየውና የምትመኝለትንም ሁኔታ የሚያካትት ነው። አንድ የተሻለ ባለጸጋ ከታየ ልጁም ያን ያህል እንዲመስል የብልጽግና ሐሳብና ባህሪ ከቤተሰቡ ይሰነዘርለታል። ስለዚህ እንደ ከሌ ነው ወደፊትም ሆነው እያለ ልጁ ያድጋል። እንደ ከሌ ዶክተር ነው መሆነው፣ እንደ ከሌ ፓይለት ነው መሆነው፣ እንደ ከሌ ባለጸጋ ነው መሆነው፣ እንደ ከሌ ሀብታም ነው መሆነው፣ እንደ ከሌ ነጋዴ ነው መሆነው፣ እንደ ከሌ ቤትን የምሰራው እንደ ከሌ ነው ይልና በልጅነት የሚጸነስ ውዴታ አለ። ይሄ ማየት ነው፣ ከማየት የሚመጣ ነው። አንዳንዴ የዲያብሎስ አሰራርም በዚህ ማሳየት ውስጥ እድላችን ውስጥ ጣልቃ የመግባት አጋጣሚዎችን በስፋት የሚጠቀምበት የምኞታችንን ተስፋም ተከትሎ እንደሆነ እንዘነጋለን። አሁን ማሳየት ጀመረ ዲያብሎስ። ወደ ትልቅ ተራራ ወጣና ይኸውልህ የዚች ዓለም ውበት ይሄን ሁሉ እኔ ነኝ የሰጠሁት። በዚህ ውስጥ በማንኛውም ስፍራ ላይ የኔ እጅ አለበት። ክብራቸውም ዝናቸውም ትልቅነታቸውም የኔ እጅ አለበት። ይሄንን እንድታገኝ አንድ ነገር ግን ማድረግ አለብህ። ወድቀህ ብትሰግድልኝ ይህን ሁሉ ሰጠሃለሁ አለው። አያችሁ፣ ሰይጣን ተስፋ አለው፣ ራእይም አለው፣ የሚያሳየውም አለው። ራእዩ ማሳየት ነው፣ በግልጽ ማሳየት። እነዚህን ክብራቸውን ታያለህ አለ። በክብራቸው ውስጥ እኔ አለሁ አለ። በዝናቸው ውስጥ እኔ አለሁ አለ። ለዚህ ነው ጌታችን ኢየሱስ ክርስቶስ ካሸነፈው በኋላ መጨረሻ ላይ የዚህ ዓለም ገዢ ወደ እኔ መጣ፣ ግን በእኔ ላይ አንዳች ስልጣን የለውም አለ። በኋላ ደግሞ ምን አለ? ዓለም መከራ ያሳያችኋል፣ ግን እኔ ዓለሙን ሁሉ አሸንፌዋለሁ አለ። በዮሐንስ ወንጌል ምዕራፍ 16 ላይ የምታገኙት ቃል ነው። መጨረሻው ላይ ዓለምን እኔ አሸንፌዋለሁ። እንግዲህ ተስፋ አለው ሰይጣን። አንዳንድ ጊዜ እነዚህ ተስፋዎችን ተከትለው ነው ብዙ ሰዎች የህይወትና የነፍስ ኪሳራቸውን እንደ አንድ ትልቅ ስጦታ አድርገው የሚገምቱት፣ ግን የነፍስና የዘላለም ህይወት ኪሳራ እንደሆነ አያውቁትም።
እዚህ ትልቅ ተስፋ ይሰጥሃል። ትከብራለህ፣ ትበላለህ፣ ትጠጣለህ፣ ትዝናናለህ። ከአንተ በላይ ማንም በዚች ምድር ላይ የሚኖር የለም ይላቸዋል። በመሆኑም የሰው ደጅ ጋር የሚቀብሩት የሚቆፍሩት፣ በየሰው በራፍ ላይ ሄደው የሚንከባለሉት፣ መንገድ ላይ ተራቁቶ የሚሄዱት፣ በእንስሳ ተጭነው ራቁታቸውን የሚጓዙት የሟርት አካልን እንደ አንድ ትልቅ የሀብት እና የዝና ክፍል አድርገው ይራመዳሉ። አንዳንዱ በሰውነት ውስጥ የሚቀብር ግርማ ሞገስ ሆነሃለሁ ይባላል። እውቀትና ጥበብ እሰጥሃለሁ ይሰጣል ይባላል። ተስፋ አለው ሰይጣን፣ እዚህ ተስፋ አለው፣ የሚያሳየው ነገር አለው። እግዚአብሔር የሰጠውን ሁሉ የራሱ አድርጎ ለማሳየት እድል አለው። ይኸው ታያለህ ነው እኮ ያለው ጌታ። በኋላ ግን ወድቀህ ብትሰግድልኝ ነው ያለው። ትልቁ ነገር ትልቁን ብዙ ብርቱ ነገሩን አሳየ። ግን የጠየቀው ነገር በጣም ትንሽ ነው አይደል እንዴ? በጣም ትንሽ ይመስላል። ለማንኛችንም በጣም ትንሽ ነው። እንዲህ በርከክ ብሎ መነሳት ምን ይከብዳል እንዴ? ምንም የሚከብድ ነገር የለም። በዓለም ካለው ትልልቅና ብርቱ ዝና ይልቅ እቺ በጣም ጥቂቷ ነገር የፈለጋት እቺን ጥቂቷን ነው። እቺ መንበርከኳን ነው የፈለጋት፣ እቺ መስገዷን ነው የፈለጋት። ግን ወድቀህ ብትሰግድልኝ ነው ያለው። አቤት አቤት አቤት! ስንቶቻችንን እቃ ጠፍቶ ጠንቋይ ቤት ሄደን የሰገድ ነው። ይሄን አይደለም የሚፈልገው። ትንሿን እኮ ነገር ነው የሚፈልገው። በቃ አለቀ። በቃ ጉልበትን ነው የሚፈልገው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው የአዲስ ኪዳን ተስፋ ቃል ይሄ ነው። ሄደን እሱ ያንን ስለሚያውቅ የአዲስ ኪዳን የህይወት ጅማሬ አምልኮት ስለሆነ በከፍተኛ ሁኔታ ጥንቃቄ የተሞላበትን አካሄድ ሄዶ በርከክ ስንል ይነግሳል። በቃ መስገድ ስንጀምር ይነግሳል። እንደ ቀልድ የጠፋችው ትንሿ ነገር የቤታችን ቁሳቁስ ሄዳ ጠንቋይ ቤት አሰግዳናለች። ያንን ተከትሎ የመጣው መንፈስ እስካሁን ድረስ ዘር ሆኗል። አንዳንዴ ይሄ በመተተኛው የደፍተራው ዓለም ውስጥ ያሉ እና ያንን የሚከተሉ ሰዎች ክፉ መንፈስ ለመጥራት ሀብታሞችና ቱጃሮችን ጨምሮ ሌሊት ነው ወደ ወንዝ የሚሄደው። ወደ ሌሊት ይሄድና የታወቀ ወንዝ በጣም ሰፋ ያለ ጥልቀት ያለው በሜትር ወደ ታች ወረድ ያለ ክፉ መናፍስት በስፋት የሚኖሩበት የዛን ጊዜ ተንበርከኩ ይባላል። እዛ የሚጠራላቸው ሰዎች ሄደው እንግዲህ ለእውቀትም ይሆናል፣ ለትልቅነትም ይሆናል፣ ለሙያም ይሆናል፣ ለተለያየ አይነት ሁኔታ ሊሆን ይችላል። የሚይዙትን ነገር ይይዙና በርከክ በሉ ይባላል። በርከክ ይላሉ። ሰገዱ አልሰገዱም? በቃ ችግር የለም፣ ችግር የለም። ዓለምን ሁሉ ሰጣለሁ፣ ግን ወድቀህ ብትሰግድልኝ እነዚህ ሁሉ ያንተ ይሆናሉ። አስፈላጊ የሆኑት ዝናዎች ሁሉ በቀላሉ ይመጣሉ። ያህል አሳየው፣ ዓለምን አሳየው። ሁል ጊዜ በህይወታችን ውስጥ ካሉት ትልልቅ ምኞቶች ውስጥ 95% በምናያቸው ነገሮች ላይ ስነ ልቦናችን የማረፉ ጉዳይ ላይ ነው። ይሄም ትልቅ ትኩረት ይሰጣል። ሳይገባ ከውጭ ያሳይሃል፣ ከገባ በኋላ ቀጥታ ወደዛው ይወስድሃል። ነገሮችን እያጣፈጠ መንገዱን እያሰፋ ይሄዳል። ከዛ እንግዲህ የጥበበኞች ጥበብ ሞኝ የሚያደርግ ጌታ እስኪመጣ ድረስ የኛ አካሄድ በሙሉ የሱን ተንኮል የሚያካትት ይሆናል። የሱን ግፍ የሚያካትት ይሆናል። ከዚህ ስገድልኝ አለው። አየ ይኸውልህ ታያለህ አለው። ተራራ ላይ ነው ደግሞ የወጣው። ዲያብሎስ አንዳንድ ጊዜ በሸለቆ ብቻ የሚኖር ይመስለናል። እጅግ በጣም በከፍታ ሁኔታ ውስጥም እድል እንዳለው ልንገነዘብ የሚገባ ቃል ነው። ተራራ ላይ ወጣው። ትልቅ ዓለም የሚታይበት ተራራ ላይ የከተማ ውበት አለ፣ አስደናቂ ነው አለ። ይህ ሁሉ ግን ለአንተ እንዲሆን ወድቀህ ስገድልኝ። ምን አለው እዛ ላይ? ሂድ ለአምላክህ ለእግዚአብሔር ስገድ ተብሎ ተጽፏል አለው። ከኋላ ተጽፏል የሚለውን ቃል ነገረው። ከሸፈ። ሶስተኛውና በጣም የመጨረሻው መንገድ አብረው ወደ ቤተ መቅደስ መሄድ ነው። ወዴት መጓዝ?
ወደ ቤተ መቅደስ መሄድ ነው። ብዙ ጊዜ ወደ ቤተ እግዚአብሔር ስንመጣ ክፉ መንፈስ አይነካንም ብለን እናስባለን። ይሄው ባለቤቱ መጥቶ አብረው ሲሄዱ አታይም? ባለቤቱ መጥቶ የፈጠረው ያሳደደው የጣለው ቃል ሥጋ ሆኖ ዓለምን ሁሉ የፈጠረ እቺ ውብ የሆነችውን የደመቀችውን የሰጠን ብርሃንን የፈጠረው መጥቶ በአካል አብረው ሄዱ። እሺ ምን ትላለህ? አብረው ከሄዱ አብረው ሄዱ። አብረው እንደውም እየቀደመው እና እንሂድ እያለ። ስለዚህ መንፈሳዊ ሰይጣን አለ ማለት ነው። አላስተዋልነውም እንጂ መንፈሳዊው ሰይጣን እጅግ በጣም በረቀቀ ሁኔታ ክርስቲያንነታችንን የሚፈታተን አደገኛ መንፈስ ነው። ዛሬ ከአሕዛቡ የበለጠ የተጎዳው ወደ ቤተ እግዚአብሔር የሚመጣው ሕዝብ ነው። መጥቶ መንፈሱ አብሮት ይለማመዳል። መጥቶ መንፈሱ አብሮት ይጠመቃል። መጥቶ መንፈሱ አብሮት ይጸልያል። ልቡን እያምታታ መንፈሳዊ ጎዳናዎችን እያጨነገፈ ራእዩን እየከለከለ ያው ብዙዎች በክርስቲያናዊ ሕይወታቸው ይማረራሉ። እንዲህ ይላሉ፣ ግሸንም ሄጄ ይላሉ፣ ይቆጥራሉ። ግሸን ሄጄ፣ ቁልቢ ሄጄ፣ ደብረ ሊባኖስ ሄጄ፣ ላሊበላ ሄጄ እዛ ስጸልይ ስለምንህ ነግሬህ አልነበር እንዴ? ይህን ችግር ለምን አመጣህብኝ ይሉና ሁለተኛ እግሬን ይስበረው አልሄድም ይላሉ። አልሄድም በቃ ስለቴንም አልሰማሽኝም፣ ስለቴንም ቅዱስ ገብርኤል አልሰማኸኝም ይላል። ከዛ አንድ ሌላ ትልቅ ድል አገኘ። የመሄዳቸው ጉዳይ አይደለም፣ ጠላታቸውን የማወቅ ጉዳይ ላይ ትኩረት አልሰጡም። ከዛ በኋላ ደግሞ የቆዩና ይችን ፍንጭ አግኝቶ የለም ከውስጥ አብሮ አይደል ያለው። ምን ይላቸዋል መሰላችሁ? ምን አለ ያው ገብርኤል የምትዩም አልሰማሽም፣ አልሰማህም። ሚካኤል የምትዩም እንደዛው አልሰማሽም፣ አልሰማህም። ምን አለ ጴንጤ አትሆንም? ለምን አትሄድም ወደዛ? ፍቅራቸውን አታይም? ሲሳሳሙ፣ ሲረዳዱ፣ ሲተሳሰቡ አታያቸው? እስቲ አንድ ቀን ግባና እያቸው እንዴት ከጎንህ እንደሚሰለፉ። እዛ እኮ ብታይ እዚህ የምታያቸው አይደለም? ያንተ ኦርቶዶክስ ናቸው የምትላቸው የምታያቸው አይደለም? ምቀኞች፣ ተንኮለኞች፣ ሸረኞች ይልና በውስጥ በኩል ምክር ይሰጠዋል። ከዛ ይሄንን ምክር ልብ ውስጥ ካስቀመጠ በኋላ ወዲያው ደግሞ የማገናኛ አውታሩን ከውጭ በኩል ያመጣና ወዲያው መንገድ ላይ ቁጭ ረክ እንደው ጌታን ብትቀበልስ ወደ ባሻ አልነበረም? ውስጡን አድምጦታል። እንዴት ነው የምቀበለው ይልና ክፍት በሩን እንሂድ አዳራሽ። ወዲያው አብሮ መንኳተት። ከዛ በኋላ የምርቃኑ መንፈስ ገብቶ ቁጭ ጌታን አገኘሁት ብላ ቁጭ በቃ አለቀ። ከዛ የተጓዘችበትን መጀመሪያ እግሬን ይስበረው ብላለች። አሁን ደግሞ ወደዛ ላላይ አይኔን ያጥፋው ትላለች። ይሄ ስልቱና የጥበብ ዘዴዎቹ በረቀቀ ሁኔታ ትውልዳችን የማጥቃት አካሄድ ሙያዎቹ እጅግ በጣም ሰፊ ናቸው። በዚህ አይነት ሁኔታ የዲያብሎስ አሰራር በስፋት ጎድቶናል። ለዚህም ዋናው ምክንያት የጥበብ አቅጣጫዎቹን አለመረዳታችን ነው። መንፈሳዊው ሰይጣን አብሮ እየተጓዘ የተከፋፈሉ ናቸው። የክፍፍላቸው ሂደትና ጥበብ እጅግ በጣም የረቀቀ ነው። በመንፈሳዊ ስፍራ መንፈሳዊ መስሎ የሚያጠቃህ አለ። በዓለማዊው ዓለማዊ መስሎ የሚያጠቃህ አለ። በእውቀቱ ዘርፍ የእውቀቱን ዘርፍ ተከትሎ የሚያጠቃህ አለ። የስነ ልቦናን ትንሽ መንገድ ተከትሎ እንደ አቅጣጫዋና እንደየ ሁኔታው ነገሮችን አዘበራርቆ የሚመራህና የሚነዳም አለ። ትውልድን በመያዝ ደረጃ ቀድሞ ሄዷል። የአእምሮንና የማስተዋል ችሎታን በማደብዘዝ አቅጣጫ ውስጥ ሙልጭ አድርጎ ብዙዎችን ነገሮች ሰርዟል። ምን ቀረ? ግን ወደ አምላካችን ስንመጣ ከሁሉ በፊት የውጊያ ጥበቦችን መረዳት ነው። አሁን ቤተ ክርስቲያናችን ተሳላሚ ሰዎች አይደለም ያጣችው። በደጇ ቁጭ ብለው ተኮልኩለው የሚቀመጡ ሰዎችን አይደለም ያጣችው። ያጣችው ቤተ ክርስቲያን ብዙ ጊዜ የመናፍስት ጥልቅ
ያካሄድ እና የጥበብ ስልቶቹን ለመረዳት ያለ ልብ ዝግጁ አለመሆን ነው። ለምንድነው እንዲህ የሆነው ሲባል መጀመሪያውኑ ውስጣችን እሱ ገብቶ ይዟል። ስለዚህ ፕሮግራሙን አይከፍትም። እንድናውቅ ስለሱ ውጊያ እንድንረዳ ውስጣችንን አይከፍትም። በደብዛዛውና በፈዘዘው አቅጣጫ ነው ነገሮችን የምናስተውለው። ወይ ጥቅማችን ሲነካ፣ ወይ ከቤተሰባችን አንዱ የምንፈልገው ሰው ሊጎዳ ሲሆንብን፣ ወይም ደግሞ ኢኮኖሚያችን የሆነ ቦታ ላይ ሲበላሽና ውስጣችን አእምሯችን መጨናነቅ ሲጀምር፣ አሊያም ደግሞ ባላሰብነውና ባላቀድነው ሁኔታ የምንሄድበት ነገር እንቅፋት የበዛበት ሲሆን እንጂ እንደዚህ በሰላማዊ መንገድ መተን እዚህ የክፉ መንፈስ አካሄድና መረጃ ለማወቅና ለመማር መሻቱም የለንም። እንደውም በአብዛኛው ዛሬ አንዳንዶቹ እስቲ ሄደን እንደበር የሚሉ ናቸው። ይህ ስራ ምናምን የሌለው እና እዚህ መጥቶ እንደውም ያልሆኑ ነገሮችን ሌላውን ለማሰናከልም አፉን የሚጠቀምበትም አለ። ዝም ብሎ የሚያምታታ አስተሳሰብ ያለው ራሱ ተምታቶበት የሌሎችን ህይወት የሚያምታታ ራሱ ስራ ፈት ሆኖ የሌሎችን ስራ የሚያጨናጉል ራሱ የተበላሸ ሰው ሆኖ የሌሎችን ህይወት ከመበላሸት እንዳይድኑ ተጨማሪ ብልሽትን የሚያመጣ የሟርተኝነት መንፈስን ተከትሎ ምን መጥቶ እዚህ የሌሎችን ህይወት የሚያውክም አለ። ግን በግልጽ አይወጣም። ዝም ብሎ ሞሽሎክሎክ ነው። ይሄ ለፍልፈልም አይመችም። እንዲህ የሹልክሉክ ህይወት ፍልፈሎችም አይመቻቸው እና የሰው የጥበበኞችን ሐሳብ ሁሉ የተንኮላቸውን ተንኮል ከንቱ የሚያደርግ ጌታ እዚህ ላይ የጥበበኞችን ጥበብ ከንቱ ያደርጋል ተብሎ ተጽፏል። እንግዲህ ከንቱ ያልሆነ ጥበብ ምን አለ ነው? በግል ህይወታችን ውስጥ የተማርናቸው ዕውቀቶች የመዳረሻቸውንና የመነሻቸውን ሁኔታ ስናይ አስቡት የት ነው የደረስነው? አንዳንዶቻችን እንደውም ከተማርነው ትምህርት ውጪ ነው ትምህርታችንም ኑሯችንም ጊዜያችንም ዕውቀታችንም አንዳንድ ናቸው በድላቸው የተጠቀሙት። እነሱም ደግሞ እንዳይጠቀሙ ጭንቅ አለባቸው። ለምን? እዚህ ጋር እድሉ የተበላሸበት የሌላውን እድል ያያል። ስለዚህ ያ የሚበላሽ ነው። የህብረት ብልሽት የበዛበት ዘመን ቢኖር አሁን የኛ ጊዜ ነው። ሆኖም ግን ወደ ጌታ ስንመጣ የጥበበኞችን ጥበብ ምን ያደርጋል? ከንቱ ያደርጋል። ግደሉ ነበር የተባለው፣ ሳይሞቱ ይኖሩ አሉ። እዚህ ብዙ አፍዛቸው ነበር የተባለው፣ ይኸው ሳይፈዙ አንፈዝም። አሁን አውቀንብሃል፣ ነቅተናል። በቃ እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ የኛ ጥበብ ኢየሱስ ክርስቶስ ነው። የኛ ጥበብ እመቤታችን ቅድስት ድንግል ማርያም ናት። የኛ ጥበብ ቅዱሳን ጻድቃን ሰማዕታት ናቸው። ሚስጥራዊ ጥበብ ሌላ ምንም የለም። ይሄ የሚቀበረው ምን የሚባለው ውሸት ነው። የክርስቶስን ስጋና ደም ሰውነቱ ውስጥ ቅበረው፣ እሱ ሕያው ነው። ከዛ በኋላ ትንሣኤ ነው። ሌላ ምንም የጠላትን ኃይል የምንይዝበትና የምናጠቃበት ምንም ሌላ የለም።